ጤና ይስጥልኝ። ከ38 ሚዲያ ሳምንታዊ የሀገር ውስጥ መረጃ ከመረጃዎቹ ጋር ዋቀየሁ ብሩ። ሀገር በማፍረስ ሴራ ተጠርጥረው ፍርድ ቤት የቀረቡት ፖለቲከኞችና ጠበቃ። ፍርድ ቤቱ ተከሳሾች ያቀረቡትን የዋስትና ጥያቄ ውድቅ በማድረግ ፍርድ ቤት ከቀረቡበት ቀን ጀምሮ ለፖሊስ የ12 ቀናት የምርመራ ጊዜ ፈቅዷል። የፌዴራል ፖሊስ ኮሚሽን ስውር የሀገር ማፍረስ ሴራዎችን በማቀድ ጠርጥሮ ሰኞ ዕለት ያሰራቸው የኢሃፓ አባል ፖለቲከኞች አርብ ነሐሴ 1 2018 ዓ.ም ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት ባቀረበው የምርመራ ማጣሪያ ጊዜ ቀጠሮ ማመልከቻ የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይን፣ የፓርቲው አባል አበበ አካሉንና የፓርቲው ጠበቃ አበራ ንጉሱን የሀገር አንድነትን በሚያፈርስ ውስብስብ የሽብር ወንጀል ድርጊት ተሳትፎ ጠርጥሯቸዋል። በዕለቱ የተሰየመው ችሎት ፖሊስ ተጠርጣሪዎቹ ለሚዲያ ሰጡት በሚለው ያቀረበውን የክስ ማስረጃ ካዳመጠ በኋላ የተወሰኑ ለጥርጣሬ የሚያበቁ ጉዳዮችን ማግኘቱን ገልጿል። በዚህም ፍርድ ቤቱ ተከሳሾቹ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ ፍርድ ቤት ከቀረቡበት ቀን ጀምሮ ለፖሊስ የ12 ቀናት የምርመራ ጊዜ ፈቅዷል። ከተጠርጣሪ ጠበቆች አንደኛው ጠበቃና የህግ አማካሪ ሰለሞን ገዛኸኝ እንደተናገሩት የተሰየመው ችሎት ፖሊስ ተጠርጣሪዎች ለሚዲያ ሰጡት በሚል የቀረበውን የክስ ማስረጃ ካዳመጠ በኋላ የተወሰኑ ለጥርጣሬ የሚያበቁ ጉዳዮች ማግኘቱን ገልጾ ለነሐሴ 11 ቀጠሮ ሰጥቷል። ፖሊስ ለፍርድ ቤቱ ያቀረበው ማመልከቻ ላይ ተጠርጣሪዎቹ የሀገርን አንድነት የሚያፈርስ ውስብስብ የሽብር ወንጀል ድርጊት ላይ እንዳገኛቸው ሽብር ፈጣሪ የሚል ርዕስ በሰጠው ደብዳቤ ላይ ሰፍሯል። በፌዴራል ፖሊስ የሽብር ወንጀል ምርመራ መምሪያ ኃላፊ ኮማንደር አዱኛ ረጋሳ የተፈረመበት ደብዳቤው ተጠርጣሪዎች በዋስ ከእስር ቢለቀቁ ምስክሮችን ሊያሸሹ፣ ሊያስፈራሩና ሊደልሉ ስለሚችሉ የምርመራ ስራችንን ሊያስተጓጉልብን የሚችል በመሆኑ የ14 ቀን የምርመራ ማጣሪያ የጊዜ ቀጠሮ እንዲፈቀድልን ሲል ፍርድ ቤቱን ጠይቋል። ለዶቼ ቬለ ምላሽ የሰጠው የኢሃፓ አመራርና አባላቱ በአስቸኳይ እንዲለቀቁ ጠይቋል። በዘውዱ ሀፍቱ ግድያ የዕድሜ ልክ እስር የተፈረደባቸው ግለሰቦች በነፃ እንዲሰናበቱ ተወሰነ። ከ3 ዓመት በፊት በትግራይ ክልል መቀለ ከተማ በአሰቃቂ ሁኔታ በተገደለችው ዘውዱ ሀፍቱ ግድያ ተጠርጥረው የዕድሜ ልክ ጽኑ እስራት ተላልፎባቸው የነበሩት 2 ፍርደኞች በነፃ እንዲሰናበቱ ተወስኗል። ውሳኔው በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ነቀፌታ ሲገጥመው በማህበራዊ ሚዲያ ላይም ቁጣቸውን ገልጸዋል። የመቀለ ከተማ መካከለኛ ፍርድ ቤት ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ተከሳሽ አንገሶም ኃይለማርያም የተባሉት ፍርደኞች በነፃ እንዲሰናበቱ ውሳኔ አሳልፏል። ይህ ብይን ላይ የተደረሰው በፍርድ ቤት በማስረጃነት ቀርቦ የነበረ የዲጂታል ማስረጃ ከመዝገብ ቤት ጠፍቷል መባሉን ተከትሎ መሆኑን የዘውዱ ቤተሰቦች ለቢቢሲ ገልጸዋል። ይህ ወሳኝ ዲጂታል ማስረጃ ከዘውዱ ሀፍቱ ስልክ ጋር የተያያዘ እንደሆነም ተገልጿል። በአክሱም ዩኒቨርሲቲ የሕግ መምህርና የዘውዱን ግድያ በተመለከተ የነበረውን የፍርድ ሂደት በቅርብ ሲከታተሉት የነበረው ኪሮስ ኃይለሥላሴ ማስረጃው ከመዝገብ ቤት ጠፍቷል የሚለው በስፋት ቢሰራጭም ከፍርድ ቤቱ ያገኘው መረጃ ከዚህ የተለየ መሆኑን የመቀለ ከተማ ነዋሪ የነበረችው ዘውዱ ነሐሴ 13 2018 የአሸንዳ በዓል እንዲሁም የጓደኛዋን ልደት ለማክበር በወጣችበት በከተማዋ አዲ ሀውሲ ተብሎ በሚጠራው አካባቢ ምሽት ላይ ተገላል። የመቀለ ከተማ የመካከለኛ ፍርድ ቤት ሐምሌ 4 2017 ዓ.ም በዋለው ችሎት ግድያውን ፈጽመዋል በተባሉት 2 ተጠርጣሪዎች ላይ የዕድሜ ልክ ጽኑ እስራት ወስኖ እንደነበር ይታወሳል። ጉዳዩን አነጋጋሪ ካደረጉት መካከል አንደኛው ተከሳሽ ያሬድ ገብረስላሴ እስከ ቅርብ ጊዜ ድረስ የአርሚ 22 አዛዥና አሁን የትግራይ ፖሊስ ምክትል ኮሚሽነር ኮሎኔል ገብረስላሴ በላይ ልጅ መሆኑ ነው። ኮሎኔል ገብረስላሴ የሁለተኛ ተከሳሽ አንገሶም ኃይለማርያም ዘመድም ነው። በፍርድ ሂደቱ ወቅት ዳኞች ላይ ጫና እየተደረገ እንደሆነ ሲገለጽ የነበረ ሲሆን ዳኞች በአንድ ወቅት ላይ ስራቸውን ለማቋረጥ እንደተገደዱም ማስታወቃቸው አይዘነጋም። ከመጀመሪያ ውሳኔ በኋላ ፍርደኞቹ ባለፈው ዓመት ላይ
ለጠቅላይ ፍርድ ቤት ይግባኝ አቅርቧል። ፍርድ ቤቱም ይግባኝ አያስጠይቅም ብሎ ለመካከለኛው ፍርድ ቤት ውሳኔ እንዲጸና አዟል። ፍርደኞቹ ከዚህ በመቀጠል ለጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኝ ማለታቸውን ኪሮስ ይናገራል። ሰበር ሰሚ ችሎትም ጉዳዩን አምና ውሳኔ ወደ ሰጠው ፍርድ ቤት መልሶ ማስረጃ እንዲጣራ ትዕዛዝ ሰጥቷል። ሰበር ሰሚ ችሎት ብሔራዊ መረጃና ደህንነት አገልግሎት ኦሪጂናል ማስረጃ ቀርቦ እንዲጣራ እንዳዘዘም ይገልጻል። ዋነኛው ወይም ኦሪጂናሉ ዲጂታል ማስረጃ በፌዴራል መስሪያ ቤት እንዲቀርብ ከዚያም እንዲጣራ እንዲሁም ባለሙያ ቀርቦ ሙያዊ ማብራሪያ እንዲሰጥ ትዕዛዝ ተላልፏል። የትግራይ ፖሊስ ኮሚሽን ማስረጃ እንዲያመጣ ተጠይቋል። ነገር ግን ከፌዴራል ተቋም ጠይቆ ማስረጃ ማቅረብ አልቻለም ሲል፣ ለዚህም ምክንያቱ አሁን ባለው የፖለቲካ ሁኔታ ከፌዴራል ተቋም ዲጂታል ማስረጃ የሚተረጉሙና ሙያዊ አስተያየት የሚሰጡ ባለሙያዎች ወደ መቀለ መምጣት አይችሉም ባሉ መሆኑን ያስረዳል። የትግራይ ክልል ፖሊስ ኮሚሽን ከፌዴራል መስሪያ ቤት ኦሪጂናል ማስረጃ እንዲያመጣ ቢታዘዝም አለማምጣቱን ይገልጻል። ፍትህ ለማስፈን የተሻለውን ያህል ጥረት ሳያደርግ አምና እንዲቀጡ ያደረጋቸውን ማስረጃ ብቻ በማየት ተቃራኒ ውሳኔ ላይ ተደረሰ። ተጠርጣሪዎቹን ነፃ ለማውጣት ካልሆነ ለምን ይደገማል? በትዕዛዙ መሰረት ተጨማሪ ማስረጃ ባልታየበት ሁኔታ በተመሳሳይ ማስረጃ የተለየ ውሳኔ መሰጠቱ በሂደቱ ፍትሐዊነት ላይ ጥርጣሬ አስነስቷል። አምነስቲ ኢንተርናሽናል በትግራይ ክልል ግጭት ማገርሸቱ ነዋሪዎች እንደ አዲስ ለሰብአዊ መብቶች ጥሰት አጋልጧል ሲል ተናገረ። የፌዴራል መንግስትና የትግራይ ክልል ባለስልጣናት እንደ የንጹሐን ደህንነት ማስጠበቅ ላሉ ዓለም አቀፋዊ የሰብአዊ መብቶች መርሆች እንዲገዙም ጠይቋል። ዓለም አቀፍ የሰብአዊ መብቶች ተቋም ይህንን ያለው የተከሰተውን ግጭት በተመለከተ ሰኞ ሐምሌ 27 2018 ዓመተ ምህረት ባወጣው መግለጫ ላይ ባለፈው ሳምንት ቅዳሜ ሐምሌ 25 ቀን የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበር ከተለያዩ ምንጮች የወጡ መረጃዎች አመልክተዋል። እሁድ ዕለትም ቀጥሎ የነበረው ይህ ግጭት በከባድ መሳሪያና ድሮን የታገዘ እንደነበር አንድ የህዝባዊ ወያኔ ሓርነት ትግራይ ህወሓት ምንጭ ለኤኤፍፒ ተናግረዋል። የዓይን እማኞች ቅዳሜ ዕለት ፍንዳታዎችን፣ የከባድ መሳሪያ ተኩስና የአውሮፕላኖች ድምፅ ሲሰሙ እንደነበር ለዜና ወኪሉ ተናግረዋል። የትግራይ ጊዜያዊ አስተዳደርን ስልጣን የተቆጣጠረውና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር ባወጣው መግለጫ የፌዴራል መንግስት ግልጽ ጦርነት ከፍቷል ሲል ከሷል። ፌዴራል መንግስት እስካሁን ለክስተቱ በይፋ የሰጠው አስተያየት የለም። የመስኖ እና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ከሱዳን ጋር በሚያዋስነው ስፍራ ግጭት መነሳቱን ገልጿል። ሚኒስተሩ በፌስቡክ ገጻቸው ባሰፈሩ ጽሑፍ የህወሓት ኃይሎች ጦርነት እንደከፈቱ ከሰው ይህ ጦርነት ካልቆመ የከፋ ጉዳት ይከተላል በማለት አስጠንቅቋል። በፌዴራልና ትግራይ ኃይሎች ግጭት ውስጥ መግባታቸው የተሰማው ለወራት ውጥረቱ ሲባባስ ከቆየ በኋላ ነው። በዚህ ግጭት ምን ያህል ጉዳት እንደደረሰ እስካሁን በግልጽ አልታወቀም። ጤና ይስጥልን። ይህ 38 ሚዲያ ነው። ከውጭ ያገኘናቸውን በሳምንቱ የተሰሙ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ቤዛዊት ፍስሐ ነኝ። ኬንያ ወደ ሀገሯ ለሚገቡ የውጭ ዜጎች የጤና ኢንሹራንስ ግዴታ አደረገች። የኬንያ ጤና ሚኒስቴር ከኬንያ ውጭ የሚመጡ ማንኛውም ሀገር ዜጎች ወደ ሀገሪቱ ከመግባታቸው በፊት ሕጋዊ የጉዞ ጤና ኢንሹራንስ ሊኖራቸው እንደሚገባ የሚያስገድድ አዲስ መመሪያ አወጣ። በካቢኔ ሴክሬታሪ አደን ዱአሌ በተፈረመው በዚህ ይፋዊ ሰነድ መሰረት የኬንያ ዜጋ ያልሆኑ እና ለተለያዩ ጉዳዮች ከ12 ወራት ላነሰ ጊዜ ወደ ኬንያ የሚገቡ የትኛውም ሀገር ጎብኚዎችና መንገደኞች ይህ መመሪያ ይመለከታቸዋል ተብሏል። መንገደኞች ከገዛ ሀገራቸው የገዙት የጉዞ ጤና ኢንሹራንስ በኬንያ መንግስት የወጣውን የመድህን መስፈርት የሚያሟላ ከሆነ በኬንያ የኤሌክትሮኒክ የጉዞ ፍቃድ ኢቲኤ ስርዓት ላይ ማያያዝ ይኖርባቸዋል። ከጉዞ በፊት ኢንሹራንስ ያለያዙ መንገደኞች ደግሞ ኬንያ አየር መንገድ ወይም የድንበር በር ሲደርሱ በኬንያ ሕግ ከተፈቀደላቸው የኢንሹራንስ ተቋማት ገዝተው ማቅረብ ይኖርባቸዋልም ተብሏል።
የኬንያ ኢሚግሬሽን አገልግሎት የጉዞ ፈቃድ በሚሰጥበት ወቅትና በሁሉም የድንበር በሮች ላይ የጤና ኢንሹራንስ ማረጋገጫውን በጥብቅ የሚቆጣጠር ሲሆን ይህንን ማረጋገጫ ሳያቀርቡ ወደ ሀገሪቱ መግባት እንደማይቻል ተገልጿል። ናይጄሪያ የወታደሮቿን ደሞዝ እስከ 80% ለመጨመር ወሰነች። የናይጄሪያው ፕሬዝዳንት ቦላ ቲኑቡ በሀገሪቱ የጦር ኃይሎች አባላት ከ30 እስከ 80% የሚደርስ የደሞዝ ጭማሪ ማጽደቃቸውን የፕሬዝዳንቱ ቤተ መንግስት አስታወቀ። ይህ አዲስ የደሞዝ ጭማሪ ከፊታችን መስከረም 1 ቀን 2026 ዓ.ም እንደ አውሮፓውያን አቆጣጠር ጀምሮ ተግባራዊ የሚሆን ሲሆን በግንባርና በተለያዩ ቦታዎች አገልግሎት የሚሰጡና ወደ 250 ሺህ የሚጠጉ የጦር ኃይሎች አባላትን ተጠቃሚ ያደርጋል። የደሞዝ ጭማሪው እንደ ማዕረጋቸው ደረጃ የተከፋፈለ ሲሆን የዝቅተኛ ማዕረግ ባለቤቶች የ80% ከፍተኛ ጭማሪ ያገኛሉ። የመካከለኛ ማዕረግ አባላት ደግሞ የ50% ጭማሪ የሚያገኙ ሲሆን ከኮሎኔል በላይ ያሉ ከፍተኛ አመራሮችና ጀነራሎች ደግሞ የ30% ጭማሪ ተደርጎላቸዋል። በዚህ የደሞዝ ጭማሪ ምክንያት የአገሪቱ የጦር ኃይል ዓመታዊ የደሞዝ ወጪ ከ660 ቢሊዮን ናይራ ወደ 924 ቢሊዮን ናይራ ማለትም $679 ሚሊዮን ገደማ ከፍ ብሏል። ፕሬዝዳንት ቦላ ቲኑቡ ውሳኔውን አስመልክተው በሰጡት መግለጫ ወታደሮቹ አገሪቱን ከአሸባሪዎች ከእገታና ከታጣቂዎች ጥቃት ለመጠበቅ የሚያደርጉትን መስዋዕትነት አድንቀው አስተዳደራቸው የወታደሮችን ደህንነትና ጥቅም ለማስጠበቅ የሚያደርገውን ጉዞ እና ጥረት አጠናክሮ እንደሚቀጥል ገልጸዋል። በታሪክ በኒውክሌር ቦምብ የተመታች የመጨረሻዋ ከተማ 81ኛ ዓመቷን ዘክራለች። በሁለተኛው የዓለም ጦርነት ማጠቃለያ ላይ አሜሪካ በጃፓኗ ናጋሳኪ ከተማ ላይ ያደረሰችውን የአቶሚክ ቦምብ ድብደባ 81ኛ ዓመት ከ90 በላይ ሀገራት ተወካዮች በተሳተፉበት የመታሰቢያ መርሃ ግብር ተከናውኗል። በዕለቱ እንደ አውሮፓውያን አቆጣጠር ነሐሴ 9 ቀን 1945 ፋትማን የተሰኘው የፕሉቶኒየም ቦምብ በከተማዋ ላይ ፈንድቶ ከፍተኛ እልቂት ያስከተለበትን ቅጽበት በማሰብ የ1 ደቂቃ የህሊና ጸሎት ተደርጓል። ከጥቃቱ 3 ቀናት ቀደም ብሎ በሂሮሺማ ከተማ ላይ በተጣለው ቦምብ ወደ 140 ሺህ የሚጠጉ ሰዎች ያለቁ ሲሆን በናጋሳኪ በደረሰው ጥቃት ደግሞ በጥቃቱ ቅጽበትና በቀጣዮቹ ወራት ውስጥ ከ74 ሺህ በላይ ሰዎች ህይወታቸውን አጥተዋል። ከፍንዳታው የተረፉትና ሂባኩሻ በመባል የሚታወቁት የከተማዋ ነዋሪዎችም ለበርካታ ዓመታት በካንሰርና በተለያዩ የጨረር ራዲዬሽን ህመሞች ሲሰቃዩ ቆይተዋል። ይህ አስከፊ ጥቃት ከተፈጸመ ከ6 ቀናት በኋላ ጃፓን ያለምንም ቅድመ ሁኔታ እጅ መስጠቷን ማስተዋወቋን ተከትሎ የሁለተኛው የዓለም ጦርነት ማክተሙ ይታወሳል። ከነሐሴው ጥቃት በኋላ በዓለም የታሪክ ሂደት ውስጥ የኒውክሌር ጦር መሳሪያ በሰው ልጅ ላይ ጥቅም ላይ አልዋለም። በዚህም ምክንያት ናጋሳኪ በታሪክ በኒውክሌር ቦምብ የተመታች የመጨረሻዋ ከተማ ሆና ትጠቀሳለች። የከተማዋ አስተዳደርና የተረፉ ነዋሪዎች ናጋሳኪ በኒውክሌር የተመታች የመጨረሻዋ ከተማ ሆና ትቀራለች በሚል መሪ ቃል በየዓመቱ የኒውክሌር ጦር መሳሪያዎች ሙሉ በሙሉ እንዲወገዱ የሰላም ጥሪያቸውን ያቀርባሉ። ሰላም ጤና ይስጥልን እንደምንሰነበታችሁ ውድ የ38 ሚዲያ ቤተሰቦች ከ38 ሚዲያ የሚቀርብላችሁ ሳምንታዊ የኪነ ጥበብ መረጃዎቻችንን ይዘንላችሁ ቀርበናል። አብራችሁን ቆዩ። በእውነተኛ ታሪክ ላይ የተመሰረተው Why Are You Not Here በዓለም አቀፍ ፊልም በአማዞን ፕራይም አዘጋጅነት በዛሬው ዕለት በአድዋ ሙዚየም ለእይታ ቀርቧል። ከ192 ሚሊዮን በላይ የዓለም ተመልካቾችን ቀልብ የሳበውና በእውነተኛ ታሪክ ላይ የተመሰረተው Why Are You Not Here የተሰኘው የአማዞን ፕራይም ተከታታይ ድራማ የመጀመሪያ የእይታ መድረኩን በይፋ በአዲስ አበባ በሚገኘው የአድዋ ድል መታሰቢያ ሙዚየም በዛሬው ዕለት አካሂዷል። ይህ በእውነተኛ ታሪክ ላይ የተመሰረተው ሲሪየስ ከአሜሪካ ወደ ኢትዮጵያ አቅንቶ በሀገሪቷ ፍቅር፣ በባህሏ፣ በቅርሶቿና በህዝቧ እንግዳ ተቀባይነት ስለተማረከ አፍሪካዊ አሜሪካዊ ገጣሚ የሚተርክ ልዩ ስራ ነው። በታዋቂው የፊልም ባለሙያ ከማል ጆንሰን የተዘጋጀውና እንደ በርትራንድ ቦይድ፣ ዊትኒ ኮድ እንዲሁም ኢትዮጵያዊቷ ተዋናይ ህይወት ካሳ ያሉ የኪነ ጥበብ ባለሙያዎችን ያቀፈው የፊልም
ዛሬ ነሐሴ 2 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ጥሪ የተደረገላቸው እንግዶች የዲፕሎማቲክ ማህበረሰብ አባላትና የኪነ ጥበብ ሰዎች በተገኙበት በድምቀት ታይቷል። የኢትዮጵያን ባህል ታሪክና የአዲስ አበባን አዲስ ገጽታ ለዓለም ያስተዋውቃል የተባለው ይህ ስራ ወደ ዓለም አቀፍ የዲጂታል ገበያ ከመግባቱ በፊት ለሀገር ውስጥ ጥበብ አፍቃሪያን ቀድሞ የሚታይበት አጋጣሚ የተፈጠረ ሲሆን ከዚህ ታሪካዊ ዝግጅት በኋላ ፊልሙ በመላው ዓለም በይፋ እንደሚለቀቅ የፕሮዳክሽን ቡድኑ አስታውቋል። በመሃል የተሰኘው አዲስ መጽሐፍ በዛሬው ዕለት በይፋ ተመርቋል። ጋዜጠኛ የኮሙኒኬሽን ባለሙያና ደራሲ እመቤት አብዲሳ ጅግሳ ያዘጋጀችው በመሃል የተሰኘ የፈጠራ ስራ በዛሬው ዕለት በስጢፋኖስ ቤተክርስቲያን ፊት ለፊት በሚገኘው የከተማ ማዕከል በይፋ ተመርቋል። በዚሁ የምረቃ ስነ ስርዓት ላይ የደራሲዋ የሙያ ባልደረቦች ጥሪ የተደረገላቸው እንግዶችና ወዳጆች የታደሙበት ሲሆን የመጽሐፍ ዳሰሳን ጨምሮ ልዩ ልዩ ዝግጅቶች ተካሂደዋል። ከወጣትነት እድሜዋ ጀምሮ ለቃላትና ለጽሁፍ ልዩ ፍቅር የነበራት እመቤት አብዲሳ በጋዜጠኝነት ሙያዋ በታወቁ ጋዜጦች ላይ በርካታ ማህበራዊና ባህላዊ ጉዳዮችን በመዳሰስ ትታወቃለች። በተጨማሪም በቴሌቪዥን ጋዜጠኝነትና በኮሙኒኬሽን ዘርፍ ሰፊ የሥራ ልምድ ያካበተች ሲሆን በአሁኑ ወቅትም በማህበራዊና አካባቢያዊ ጉዳዮች ላይ በንቃት በመስራት ላይ ትገኛለች። ደራሲዋ ባለፉት ዓመታት ባከማቸቻቸው የህይወት ምልከታዎችና ልምዶችን አጣጥማ ለአንባቢዎች ያቀረበችው በመሃል የተሰኘው ይህ አዲስ መጽሐፍ በ195 ገጾች ተቀንብቦ 14 አጫጭር ታሪኮችንና 43 ግጥሞችን በውስጡ ይዟል። በቅርቡ በተካሄደው ንባብ ለህይወት ኤግዚቢሽን ላይ ቀድመው ያነበቡት ሰዎች የደራሲዋን የጽሑፍ ክህሎትና የሥራውን ጥራት አድንቀዋል። ባለጫማውና ዶክተር ኖ የሐምሌ ወር የቅልቦች አሸናፊ በመሆን የክብር ዋንጫ ተረከቡ። በየወሩ በበጎ ተግባራቸውና በማህበራዊ ሚዲያ ላይ ባላቸው አዎንታዊ ተጽዕኖ ማህበረሰባዊ ለውጥ የሚያመጡ አካላትን የሚያከብረው ታዋቂው የቅልቦች መርሃ ግብር የሐምሌ ወር የህዝብ ድምጽ አሰጣጥ ውድድሩን በይፋ አጠናቋል። ለሐምሌ ወር እውቅና ከቀረቡ 6 ጠንካራ እጩዎች መካከል በተደረገው ከፍተኛ የህዝብ ድምጽ አሰጣጥ ባለጫማውና ዶክተር ኖ አሸናፊ መሆናቸው ተረጋግጧል። ሁለቱም ተወዳዳሪዎች በሽልማት ስነ ስርዓቱ ላይ በአካል በመገኘት የክብራቸውን መግለጫ ዋንጫና ሜዳሊያ ተረክበዋል። የቅልቦች መርሃ ግብር ከተጀመረበት ጊዜ አንስቶ ማህበረሰቡን በትጋት ያገለገሉ በርካታ ተጽዕኖ ፈጣሪዎችን እውቅና ሲሰጥ የቆየ ሲሆን የባለፉት ወራት አሸናፊዎች ዝርዝር የሚከተለውን ይመስላል። ነሐሴ ብሩክ ኒውስ፣ መስከረም አዶናይ፣ ጥቅምት ዶክተር አብይና ማስተር አብነት፣ ህዳር ጉርሻ ፔጅ፣ ታህሳስ ሜላት ንጉሴና አዶናይ፣ ጥር ጆን ዳንኤል፣ የካቲት አዶናይና አቲስ ናማ ቻሪቴብል ኦርጋናይዜሽን፣ መጋቢት አዎንታ ባርሲሳ፣ ሚያዚያ ጌት ስዊት ቦክስ፣ ግንቦት ባርኮት ክሊንተን፣ ሰኔ ኮሜዲያን ያሲኖና ዩቲናስ፣ ሐምሌ ባለጫማውና ዶክተር ኖ መሆናቸው ተረጋግጧል። እንዲሁም ቅልቦች የበጎ አድራጎት ድርጅት ከፊታችን በሚካሄደው የ2018 የቅልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የህዝብ ምርጫ ዙሪያ ከሳንቲም ፔይ ጋር በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ይህ ስምምነት በተለይም በማህበራዊ ሚዲያ አዎንታዊ ተጽዕኖ የሚፈጥሩ አካላትን እውቅና ለመስጠት በሚደረገው ዝግጅት ላይ የህዝብ ድምጽ አሰጣጥ ሂደቱ ዘመናዊ፣ ግልጽና ተአማኒ እንዲሆን ለማስቻል ያለመ ነው። ሳንቲም ፔይ ህዝቡ በቀላሉና በጥራት ድምጽ መስጠት የሚያስችለውን የድምጽ መስጫ መተግበሪያ ያዘጋጃል። የተሰጡት ድምጾች ፍጹም ታማኝነት ባለው መንገድ እንዲቆጠሩ የመከታተል፣ የመጠበቅና የመተግበሪያውን የደህንነት ሴኩሪቲ ደረጃ የማረጋገጥ ኃላፊነት በሳንቲም ፔይ በኩል ይካሄዳል። ድምጽ አሰጣጡ በሳንቲም ፔይ በኩል የሚካሄድ ሲሆን በውድድሩ የላቀ አፈጻጸም በማሳየት የአሸናፊዎች አሸናፊ ለሚሆነው ተወዳዳሪ የሚሰጠውን የ100 ግራም ወርቅ ሽልማት ጨምሮ አጠቃላይ ሂደቱን በቴክኖሎጂ ተደገፈ ያደርገዋል። ዲጂታል የፋይናንስና የቴክኖሎጂ ስርዓትን ከበጎ አድራጎትና ከማህበረሰብ እውቅና ጋር ያገናኘው ይህ አዲስ ምዕራፍ በማህበራዊ ሚዲያ አዎንታዊ ተጽዕኖ ለሚያሳድሩ አካላት የሚሰጠውን ዋጋ አንድ እርምጃ ወደፊት የሚያስኬድ ነው ተብሏል። ስለ ድምጽ አሰጣጡ መጀመርና የመተግበሪያው አጠቃቀም ዝርዝር መረጃዎችን በቀጣይ የምናደርሳችሁ ይሆናል። የዚህ ሳምንት የኪነ ጥበብ መረጃዎቻችን ይሄንን ይመስሉ ነበር። መረጃዎችን ወደ እናንተ ያቀረብኩላችሁ እኔ ጽዮን ወርቁ ነበርኩ። እስከ ሳምንት፣ መልካም ሳምንት። ጤና ይስጥልኝ የቻናላችን ቤተሰቦች፣ በሳምንት ውስጥ
በዓለም እግር ኳስ ሜዳ ላይ የተከሰቱ እጅግ አስገራሚ ዜናዎች፣ ያልተጠበቁ የዝውውር ውሳኔዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። የብሩኖ ጉማሬሽ ወደ አርሰናል ማቅናት ይፋ ሆኗል። ባርሴሎና ሮድሪን ከሪያል ማድሪድ እጅ ለመንጠቅ ያደረገው አስገራሚ ድርድርና ቪኒሲየስ ጁኒየር በሪያል ማድሪድ ቤት እስከ 2032 ለመቆየት አዲስ ውል ፈርሟል። ዋና ዋና የዝውውር ዜናዎች እንዲሁም አንዳንድ በስፖርት ዓለም የተካሄዱ ጨምሮ በ38 ሳምንታዊ የስፖርት መረጃችን ይዘን መጥተናል። ከመረጃዎቹ ጋር ዳንኤል ቶሪ ነኝ። አብራችሁን ቆዩ። ወደ ዝውውር መረጃዎች ስንሄድ የሀገር ውስጥ ዝውውሮችን እናገኛለን። በሀገር ውስጥ ሊግ ደግሞ አንጋፋውና የስብስብ ልምድ ያለው የኢትዮጵያ ብሔራዊ ቡድን አማካይ ሽመልስ በቀለ ከሐዋሳ ከተማ ጋር በድንገት ተለያይቶ ባህር ዳር ከተማን በይፋ ለመቀላቀል የሳምንቱ ትልቅ መነጋገሪያም ሆኗል። በሌላ በኩል የፊት መስመር ተጫዋቹ ኪቲካ ጂማ ሁለተኛ የባህር ዳር ከተማ የበጋ ዝውውር ፈራሚም ሆኗል። ከቅዱስ ጊዮርጊስ ጋር ውሉን ያጠናቀቀው የ25 ዓመቱ የግራ መስመር አጥቂ ፍጹም ጥላሁን ወደ ሊጉ ሻምፒዮን ኢትዮጵያ ንግድ ባንክ ለመዘዋወር በከፍተኛ ድርድር ላይ ይገኛል። ኒውካስል ጉማሬሽን ለመሸጥም ተስማማ። አርሰናል የረጅም ጊዜ የዝውውር ኢላማው የነበረውን ብራዚላዊ አማካኝ በ75 ሚሊዮን ፓውንድ ሙሉ በሙሉ በማስፈረም የሕክምና ምርመራውን አጠናቆ ይፋዊ ማስታወቂያ ለመስጠትም ተዘጋጅቷል። ዝውውሩ በአጭር ቀናት ውስጥ ይፋ ይደረጋል። ታዋቂው የእንግሊዝ አጥቂ አለን ሸሪን ይህን ዝውውር አስመልክቶ በሰጠው አስተያየት የብሩኖ መምጣት ለአርሰናል በአሁኑ ሰዓት በዓለም ላይ ምርጡ አማካይ ክፍል ስብስብ የሚያስገኝለታለን ብሏል። በአጥቂ መስመሩ ቪኒሲየስን ማግኘት ያልቻለው አርሰናል አሁን ላይ ፊቱን ወደ ፓሪስ ሴን ጀርመን ወጣት ብራድሊ ባርኮላና ወደ አትሌቲኮ ማድሪድ ጁሊያን አልቫሬዝ ላይ ማድረጉም ታውቋል። አርሰናል ከዋናው ሸሚዝና ስቴዲየም ስፖንሰር ኤምሬትስ ጋር የብዙ ሚሊዮን ፓውንድ ኮንትራት ማራዘሚያ ስምምነትም ተፈራርሟል። ክለቡ በመጪው እሁድ በኤሚሬትስ ካፕ ውድድር ከጀርመኑ ቦሩሲያ ዶርትመንድ ጋር የወዳጅነት ጨዋታም ያደርጋል። ዩናይትድ አጥቂ እያፈላለገም ይገኛል። ማንቸስተር ዩናይትድ የፊት መስመር ተሰላፊ ለማስፈረም በገበያው እያፈላለገ እንደሚገኝም ተገልጿል። ይሁን እንጂ ባለፈው ዓመት ኢላማ አድርጎት የነበረው ኦሊ ዋትስ ግን ዳግም የመመልከት እቅድ እንደሌላቸውም ተገልጿል። በሌላ በኩል ማንቸስተር ዩናይትድ ተጨማሪ አማካይ እንደሚያስፈርም እርግጠኛ ለመሆኑም ተዘግቧል። ክለቡ በአሁኑ ወቅት ያሉትን ተጫዋቾች ቦታ ቀይሮ ለማጫወት በማሰብ ላይ እንደሚገኝም ተገልጿል። ሜሰን ማውንት በቅድመ ውድድር ጨዋታዎች በአማካይ ቦታ ላይ ወደ ኋላ ተስቦ በመሰለፍ ለዚህ አመላካች መሆኑም ተነግሯል። በሌላ በኩል በማንቸስተር ዩናይትድ ከኦሎምፒያኑ ወጣት የተከላካይ አማካይ ክርስቲያን ኦሮዝጎን አስፈርሟል። ማንቸስተር ዩናይትድ ተጫዋቹን ከዚህ በፊት የቅድመ ኮንትራት አስፈርሞትም እንደነበር ይታወቃል። ተጫዋቹ አሁን ላይ 18 ዓመት የሞላ መሆኑን ተከትሎ በይፋ ማንቸስተር ዩናይትድን ተቀላቅሏል። ኦሮዝጎ ባለፈው ዓመት የኮሎምቢያን ከ17 ዓመት በታች ብሔራዊ ቡድን በአምበልነት እየመራ ለደቡብ አሜሪካ ሻምፒዮንሺፕ ፍጻሜም አድርሷል። ማንቸስተር ዩናይትድ በሉክ ሾውና ታይሌን ማሌሲያ ተደጋጋሚ ጉዳት ምክንያት ያጋጠመውን የግራ መስመር ተከላካይ እጥረት ለመቅረፍ የቼልሲውን ተከላካይ ቤን ዊልቺንን በውሰት ለማምጣት ንግግርም ጀምሯል። ቼልሲ ተጫዋቹን ለመልቀቅ ፈቃደኛ በመሆኑ ዝውውሩ በፍጥነት ሊጠናቀቅ እንደሚችልም እየተነገረ ይገኛል። ዩናይትድ ሆላንዳዊና አጥቂ ዚርኪን በቋሚነት ወይም በውሰት ወደ ጁቬንቱስ ለመሸኘት ድርድር ለመጀመር ፈቃደኛ መሆኑን ተሰምቷል። ማንቸስተር ሲቲ ፔድሮ ኔቶን ለማስፈረም ከሚወክሉት ወገን ጋር ይፋዊ ድርድርም ጀምሯል። ማንቸስተር ሲቲ ለአዲሱ የክንፍ ተጫዋች ቦታ ኔቶን ከፍተኛ ቅድሚያ የሚሰጣቸው ዝርዝር አናት ላይ አስቀምጦታል። ፖርቹጋላዊ የክንፍ ተጫዋች በቶተንሃም ዝርዝር ውስጥም ቢሆን እንደ ሳኒ ዚሆኑና ኮዲ ካግቦ ጋር ዋና ኢላማዎቹን ቀጥሎም የሚጠቀሰው ዛኒፎ በክለቡን ለቆ የሚሄድ ከሆነ ይህ ጉዳይ በቅርበት የሚታይም ይሆናል። ቶተንሃም ተጫዋቹን ይፈልጋል። ሆኖም ግን ፔድሮ ለቀጣይ የውድድር ዘመን የዣቪ አሎንሶ ቡድን ወሳኝ አካል ተደርጎ ስለሚታይ ቼልሲ ለተጫዋቹ የሚያወጣው የዋጋ ግምት ወሳኝ ሚናም ይኖረዋል። ዩናይትድ አጥቂ እያፈላለገም ይገኛል። ማንቸስተር ዩናይትድ የፊት መስመር ተሰላፊ ለማስፈረም በገበያው እያፈላለገ እንደሚገኝም ተገልጿል። ይሁን እንጂ ባለፈው ዓመት ኢላማ አድርጎት የነበረው ኦሊ ዋትስ ግን ዳግም የመመልከት እቅድ እንደሌላቸውም ተገልጿል። በሌላ በኩል ማንቸስተር ዩናይትድ ተጨማሪ አማካይ እንደሚያስፈርም እርግጠኛ ለመሆኑም ተዘግቧል። ክለቡ በአሁኑ ወቅት ያሉትን ተጫዋቾች ቦታ ቀይሮ ለማጫወት በማሰብ ላይ እንደሚገኝም ተገልጿል። ሜሰን ማውንት በቅድመ ውድድር ጨዋታዎች በአማካይ ቦታ ላይ ወደ ኋላ ተስቦ በመሰለፍ ለዚህ አመላካች መሆኑም ተነግሯል። በሌላ በኩል በማንቸስተር ዩናይትድ ከኦሎምፒያኑ ወጣት የተከላካይ አማካይ ክርስቲያን ኦሮዝጎን አስፈርሟል። ማንቸስተር ዩናይትድ ተጫዋቹን ከዚህ በፊት የቅድመ ኮንትራት አስፈርሞትም እንደነበር ይታወቃል። ተጫዋቹ አሁን ላይ 18 ዓመት የሞላ መሆኑን ተከትሎ በይፋ ማንቸስተር ዩናይትድን ተቀላቅሏል። ኦሮዝጎ ባለፈው ዓመት የኮሎምቢያን ከ17 ዓመት በታች ብሔራዊ ቡድን በአምበልነት እየመራ ለደቡብ አሜሪካ ሻምፒዮንሺፕ ፍጻሜም አድርሷል። ማንቸስተር ዩናይትድ በሉክ ሾውና ታይሌን ማሌሲያ ተደጋጋሚ ጉዳት ምክንያት
ያጋጠመውን የግራ መስመር ተከላካይ ጥረት ለመቅረፍ የቼልሲውን ተከላካይ ቤን ዊልቺንን በውሰት ለማምጣት ንግግርም ጀምሯል። ቼልሲ ተጫዋቹን ለመልቀቅ ፈቃደኛ በመሆኑ ዝውውሩ በፍጥነት ሊጠናቀቅ እንደሚችልም እየተነገረ ይገኛል። ዩናይትድ ሆላንዳዊውን አጥቂ ዚርኪን በቋሚነት ወይም በውሰት ወደ ጁቬንቱስ ለመሸኘት ድርድር ለመጀመር ፈቃደኛ መሆኑን ተሰምቷል። ማንቸስተር ሲቲ ፔድሮ ኔቶን ለማስፈረም ከሚወክሉት ወገን ጋር ይፋዊ ድርድርም ጀምሯል። ማንቸስተር ሲቲ ለአዲሱ የክንፍ ተጫዋች ቦታ ኔቶን ከፍተኛ ቅድሚያ የሚሰጣቸው ዝርዝር አናት ላይ አስቀምጦታል። ፖርቹጋላዊ የክንፍ ተጫዋች በቶተንሃም ዝርዝር ውስጥም ቢሆን እንደ ሳኒ ቪሆኑና ኮዲ ካግቦ ቼልሲ የማርኮ ኩኩሬላን 51.7 ሚሊዮን ለሪያል ማድሪድ አሳልፎ መስጠቱን ተከትሎ የግራ መስመር ተከላካዩን ክፍተቱን ለመሙላት የራዮ ቫልኮኑ ስፔናዊ ተከላካይ ፔፕ ጃቫሪን ለማስፈረም ሙሉ ስምምነት ላይ ደርሷል። ቼልሲ ለ28 ዓመቱ ተጫዋች 16.2 ሚሊዮን የዝውውር ሂሳብ ለመክፈል የተስማማም ሲሆን ተጫዋቹ የሕክምና ምርመራ ለማድረግም ለንደን ገብቷል። ሊቨርፑሎች በክረምቱ ዝውውር ላይ እየተሳተፉ ይገኛሉ። አሁን ላይ ሊቨርፑል ለብራድሊ ባርኮላ ዝውውር ከክለብ ወደ ክለብ በሚደረግ ይፋዊ ድርድር ላይ ይገኛል። ሊቨርፑሎች ከፓሪስ ጀርመን ጋር ድርድር የጀመረ ሲሆን ያቀረበው የዋጋ መጠን ከ100 ሚሊዮን ዩሮ በላይም ቢሆን ይህ አሁንም ከፓሪስ ጀርመን ፍላጎት ጋር ትልቅ ልዩነትም አለው። በሁለቱ ወገኖች መካከል አሁንም የዋጋ ልዩነት ስላለው ድርድሩ ጊዜ ሊወስድም ይችላል። ነገር ግን የሊቨርፑል እቅድ ግልጽም ነው። ባርኮሎና በሊቨርፑል ፍላጎቱን አሳይቷል። እንዲሁም ከፓሪስ ሴን ጀርመን ጋር አዲስ ውል እንደማይፈራረም በመዘገቡ ወደዚህ ዝውውር ለማምራት ከፍተኛ ፍላጎትም አለው። በሌላ በኩል ሊቨርፑል ከፓሪስ ሴን ጀርመን ኢብራሂም ምባቤን ለማስፈረም በሚያደርገው ፉክክር ውስጥም ገብቷል። ብራድሊ ባርኮላን ጨምሮ እነዚህ ሁለት የፒኤስጂ ተሰጥኦ ያላቸው ተጫዋቾች ለዚህ ክረምት የሊቨርፑል እቅድ አካል መሆናቸው ምባዬ በክለቡ የአጫጭር ዝርዝር ውስጥም ተካቶ ፋብሬስ ሀውኪሰን እንደዘገበው ፒኤስጂ ከሌቨርኩሰን ጋር ስለ ምባዬ ዝውውር የላቀ ደረጃ ላይ የደረሰ ድርድር ሲያደርግም ቆይቷል። አሁን ደግሞ ሊቨርፑል ወደ ፉክክሩ በመግባቱ ስለ ዝውውሩ እድል ከአዲሱ ወኪል ጆርጅ ሜንድስን ጋር ግንኙነትን ጀምሯል። ምባዬ ሊቨርፑል ካለ ፕሮጀክት በመማረኩ ለዝውውሩ እንደ አንድ ዋና አማራጭ እየታየም ይገኛል። ቪኒሺየስ ጁኒየር ውሉን ለማራዘም ተስማማ። በሪያል ማድሪድ ቤት ደጋፊዎችን ያስደነቀም ዜናም ተገኝቷል። ብራዚላዊ ኮከብ ቪኒሺየስ ጁኒየር በማድሪድ ቤት ለረጅም ዓመታት የሚያቆየውና አዲስ የተሻሻለ የኮንትራት ስምምነትን በይፋ ተፈራርሟል። ይህንም ተከትሎ ተጫዋቹን ለማስፈረም ራዳራቸው ጥለው የነበሩ የእንግሊዝ አርሰናልና ሌሎች የፓሪስ ክለቦች ከፊታቸው ወደ ሌላ አማራጭም ለማዞር ተገደዋል። ሎስ ብላንካዎች ከረጅም ድርድር በኋላ የተሻሻለ ክፍያ በማቅረብ የተጫዋቹን ውል ለማራዘም ተስማምተዋል። ቪኒሺየስ ጁኒየር በሪያል ማድሪድ እስከ 2032 ዓ.ም የሚቆይና አዲሱን ፈርመዋል። መረጃው የዘ አትሌቲክስ ነው። የአሜሪካ ከተሞች ፊፋን ገንዘብ ጠየቁ። የዓለም ዋንጫ ያዘጋጁ የአሜሪካ ከተሞች ፊፋ ቃል የገባላቸውን ገንዘብ እንዲሰጣቸው እየጠየቁ መሆኑም ተገልጿል። ፊፋ ለአዘጋጅ ከተሞች $1 ሚሊዮን ለመስጠት ቃል ቢገባም እስካሁን እንዳልከፈላቸውም ገልጿል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ውድድሩን ያዘጋጁ 16 ከተሞች ገንዘብ እንደሚያገኙም ተናግረው ነበር። ከተሞቹ የዓለም ዋንጫን ለማዘጋጀት ከፍተኛ ወጪ ማውጣታቸውም ተገልጿል። ፊፋ በበኩሉ ከውድድሩ $15 ቢሊዮን እንዳገኘም ተገልጿል። ባርሴሎና ሮድሪን ለማስፈረም ይፈልጋል። የስፔኑ ግዙፍ ክለብ ባርሴሎና የማንቸስተር ሲቲውን የስፖርት ንጉስ ሮድሪን ለማስፈረም በይፋዊ ጥያቄ ማቅረብም ተሰምቷል። የዘመኑ ምርጥ አማካኝ የሆነው ሮድሪን ለማግኘት ባርሴሎና ከፍተኛ በጀት መድቦ የተንቀሳቀሰ ሲሆን ይህ ዝውውር የታሪካዊ ተቀናቃኛቸውን ሪያል ማድሪድ ግድር ያበላሽም ሆኗል። የሳንቲያጎ በርናባው ባለቤቶች ማድሪዶች ተጫዋቹን ለማስፈረም አስበው የነበረ ቢሆን ባርሴሎና ቀድሞ ድርድር በመጀመር የዝውውር ገበያውን ሙቀት እያናረውም ይገኛል። የካታላኑ ክለብ ባርሴሎና ስፔናዊ ማንቸስተር ሲቲ አማካይ ሮድሪን የማስፈረም ፍላጎት እንዳለውም ተገልጿል። ባርሴሎና በዝውውሩ ዙሪያ ከሮድሪ ተወካዮች ጋር ንግግር ማድረጉን ዘአትሌቲክስን አስነብቧል። ሌላኛው የላሊጋ ክለብ ሪያል ማድሪድ አሁንም ሮድሪን ለማስፈረም በመስራት ላይ መሆኑም ተገልጿል። ይሁን እንጂ የባርሴሎና ጨዋታ ለሮድሪ የሚስማማ በመሆኑ ወደዛ ለማምራት ሊያዘነብል ይችላልም ተብሏል። በተጨማሪ ከ8 የባርሴሎና ተጫዋች ጋር በስፔን ስለነበረው መልበሻ ቤቱ ቶሎ እንዲላመድም ሊረዳውም ይችላል። ባርሴሎና ዲዮሎን ግን በጉዳት ማውጣቱን ተከትሎ አማካይ ለመመልከት ወደ ዝውውር ገበያውም ይወጣል። ከሊቨርፑል ጋር የተለያየው መሐመድ ሳላህ ወደ ትራብዞንስፖር እያመራም ነው። ግብፃዊ ተጫዋች መሐመድ ሳላህ በቱርክ ትራብዞንስፖር ለ2 ዓመት የሚቆይ ውልም ተፈራርሟል። መሐመድ ሳላህ ዓመታዊ 17 ሚሊዮን ዩሮ ክፍያ እንደሚያገኝ
የቱርክ መገናኛ ብዙሃን አስነብበዋል። በተጨማሪ የእሱ ስም ካረፈባቸው ሽያጮች ላይ 20 በመቶም እንደሚያገኝም ተዘግቧል። ሳላህ በተደረገለት አቀባበል መደነቁንም ተናግሯል። በዚህ ድባብ ውስጥ በመገኘቴ ደስተኛ ነኝ ያለው ሳላህ ከዚህ በፊት እንደዚህ አይነት ነገር አይቼም አላውቅም ብሏል። በዚህ ደረጃ ፍቅርና እንክብካቤ ሲሰጠኝ ማየት ትልቅ ደስታ ፈጥሮብኛልን ሲል ሳላህ ተናግሯል። በሊጉና በአውሮፓ ስኬታማ ለመሆን ጠንክሬ እሰራለሁ፣ በሄድኩበት ሁሉ ስኬታማ ነበርኩ፣ እዚህም ተመሳሳይ ነገር አደርጋለሁም ሲልም ተደምጧል። ማድሪዶች የሌፕዚጉን የክንፍ ተጫዋች ያን ዲማንዴን ለማስፈረም ሙሉ ስምምነት ላይ ደርሰዋል። ለረጅም ጊዜ ሲከታተሉት የነበሩትን ተጫዋች ሎስ ብላንካዎች ተጫዋቹን 140 ሚሊዮን ዩሮ በሚደርስ የዝውውር ዋጋ ለማስፈረም ተስማምተዋል። ዲማንዴ ወደ ሪያል ማድሪድ በማቅናት የሕክምና ምርመራውንም እንደሚያደርግ ተገልጿል። የተጫዋቹ የቀድሞ ክለብ ሌጋስ ከዝውውሩ የተወሰነ ክፍያም እንደሚያገኙም ተነግሯል።